ከዚህ በኋላ በልስቲ በሚሆንልኝ ነገርም አንተም በኔ እኔም በተደረገልኝ ነገር መገረም እንጀምራለን። ዘላቂ ያለው ሰላም ወደ ቤታችሁ ይገባል። ዘላቂ ያለው የማይቋረጥ ምንጭ ተከፍቶ በኢየሱስ ስም ታምራትን ይዘህ ትመለሳለህ። ጮክ ብሎ አሜን ይበል እስቲ። አጨብጭቡና አረፍ በሉ። አንድ የሆነ ጉዳይ ከኔ ጋር ሲጨርስ አባቶ ዋሲው ነው ማነሽ ዋሲው በዘሪት ፎቶ ሁሉም ቤተሰቦች ኦርቶዶክስ ናቸው። ካሌብ ማን ነው? ልጅሽ ነው። ኦርቶዶክስ ነው። ልጸልይልሽ። ፓራላይዝ ሊያረግሽ የወጣ አዋጅ ላይ ያለው ተሰበረ። ነው ከላይ ሰማይ ስለሚታየው ስለሚድሩ አረኩም ሰው ከሚያስበው በእርግጥ ለኛ የደስታ ወጣልኝ ብዬ አፈር ሞልቼ አተዘወትርበት ጌታ ኢየሱስ ነው። ኢየሱስ ምንም ከሚባለው ነገር እንዳነሳ ከነገቲቭ ውስጥ ትወጣለህ። ሶስት ወር ውስጥ በቤት ድንኳን ይተከላል። ምስጋና ድንኳን ይተከላል። አንድ ሰው ሰላ አጃባ ካሳታን እና ያሩ በሐዲያ ዘርጋ በእናትህ አንተም ሲከርከሳልክ ሁለት እጅ ዘርጋ። የትግል ቀንበር ተሰበረ። የትግል ቀንበር ተሰበረ። የትግል ቀንበር ተሰበረ። እዛ ጋር ከሆነ ሰው እጅ የትግል ቀንበር ተሰበረ። አንድ ሰው ሰላም ልተምኝ ያንተ ዝና ጠራ ከሩቅ ከማዶ ሁሉን ትቼ መጣ ልቤ አንተን ወዶ ከሰማው ያየሁት በለጠ በፍቅር ተነካ እጅህን አጫውት መጣሁ
የሚያስጨንቅሽ ነው ነገር ነው ማየው ውስጥሽ የሆነ ሰሞን ላይ ሰላም ከሆነ የሆነ ሰሞን ላይ ይታወቃል። ባለቤትሽ የት ነው ያለው? አለሙ ዲፋምን ሁለት ወር ከምናምን ኤጀንት ከመጣ በኋላ ለአንተ ትምህርት አለ። ጌታ ኢየሱስ ምስክሬ፣ ቀጣይ ወር ይሁን ቀጣይ ሳምንት ይሁን ከ3 ወር በኋላ እኔ ስመጣ ከዜሮ ተነስተን ከባዶ ነገር ተነስተን ዛሬ ምንም የለኝም እጅ ላይ ወርቃማ ነገር ገብቶ እግዚአብሔር እኮ ጎበኘኝ እያልክ እግዚአብሔር እኮ ቀየረኝ እያልክ እግዚአብሔር እኮ ዳሰሰኝ እያልክ ዛሬ የሆነ ሰው ቀንበር አንድ ሰው ሰለዋና ሁሉን ነገር ወስዶ ባዶ ቢያስቀረኝ ሀብዬ ብጀምር ምንም ባይኖረኝ ጉዳይ አይደለም የነፍስ ጭንቀት ጉልበታሙ ስምህ እስካለ በአፍ ኢየሱስ ማለቴን ጀምረዋለሁ። የነገሬ ስኬት እዛ ውስጥ ነው ያለው። ከባዶ ነገር ላይ ከፍ ያደርገኛል። ማንም ያላየው በር ይከፍትልኛል። እኔ አንተ ደርሰልኛ እንደገና እድሉን ሰጠኝ። እንደገና እንደወዳድር ሰው እንደገና አደጋድጋለሁ ሰብሃለሁ ቀልብ ነው ለእናንተ። አባትሽ ዋሶን ነው። ቀጥሎ ይትባረክ ነው። የአያትሽ ስም ይትባረክ ነው። ከይትባረክ ጀርባ የሚሰራ መንፈስ ተመታ። አለሙ ቀልብ ነው። ጸልይ ላለው። እሺ ኪሞ ነው። ኪሞ አያቴ ነው።